ቅኔ ናይ ገብርኄር ጓየ ቃና ሃካይ መቅበርት ዋሸራኑ ዘተቀነይኮ በከንቱ ሃካይ መቅበርት ዋሸራኑ እንተቀነይኮ በከንቱ ወይም ዘተቀነይኮ በከንቱ ዘተቀነይኮ በከንቱ ለመክልት ቅኔከ አኮኑ ወርቀ ምሳሌ አልወቱ ነው። እዚ ክንፈትሖ ከለና አታሃካይ ካካይ ሰብ ተምሃሪ ወይ መርጀታ ወይ ቅኔ መምህር ቅኔኻ ዝተቀናኻዮ ብከንቱ ዝተቀናኻዮ ቅኔኻ ገንዘብ ዋሸራ መቅበርት ድዩ? ምኽንያቱ ነቲ ቅኔኻ መክሊት ናይ ምሳሌ ወርቂ የውሉ እዩ እሞ ዋሸራ ድዩ? ንሰሙ አታ ቅኔ ልተቀናኻ ሰብ ዝተቀናኻዮ ቅኔሲ ዋሸራ ድዩ? ምኽንያቱ ወርቂ የውሉ ማለት እንግዲህ ናይ ዋሸራ ቅኔ ሓደ ምሳሌ ለይውሉ ስለዝገብሩ ዋሸራ ይበሃል። ምኽንያቱ ወርቂ ከይውሉ ስቂሉ ማለት እዩ እና ዋሸራ ድዩ ቅኔኻ ዝልሰምሉ ወርቂ ደሞ አታሃካይ እቲ ተቀበልኻዮ ገንዘብሲ ትቅበር ድዩ? ክትነግደሉ ይኮነ እንዲዩ ከተባዝሖ ይኮነ እንዲዩ? ለና ወርቂ የውሉን ናይ ምርባሕ ወርቂ የውሉን ነቲ መክሊትኻ ቀቢልካዮ ኣለኻ ማለት እና ታይብል ወዛሃደሰ መክሊተ ነስአ ሃለፈ ወሆረ ወከረየ ምድረ ወደፈነ ወርቀ እግዚኡ ኣብቲ ማቴዎስ ወንጌል ምዕራፍ 25 ካብ 21 ቁፅሪ ካብ 14 ጀምር ክሳብ 31 ዘሎ ማለት እዩ እና እዚ ይመስል ሙያው ሃካይ የሰም ባለቤት ማለት ነው። መቅበርት ዋሸራ ምሳሌ ዋሸራ ሰም መቅበርት ወርቅ ተመስሎ ውእት መርምሮ ማእሰሪያ ኑ ቃለ ጥያቄ ዘተቀነይኮ እንተቀነይኮ ቀኔ ይሉ ተቀኘ ተደረደረ ስለ ቀኔ ብሎ ስለዚህ ማለት ክዳን ወልድ ክፍለ ግስ ተመልከቱ ዘ ያለው አጋፍቹ የማቅጽል ቅጽነቱ የዘ በጭህኖ የዋሸራ የውት ባለቤት ማለት ተቀነይኮ ብለንዳ ስር ዘወርቅ አስቆርጥታል በያለው አጋፍቹ ኮንቀርማ ማድረጃ ከንቱ በወደቀበት ማድረጃ ለቅኔ ለመክልት ቅኔከ ላይ ያለው